እንደምናላችሁ አባባላለሁ ኢሚግሬሽን ተበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ደግሞ ይዤላችሁ የመጣሁት ከጊዜው ጋር የተያያዘ ነው። ይህም ማለት ምንድነው? አንድ ሁለት ሰዎች ደውለውልኝ ለምሳሌ መኪና እየነዳው በተሳሳተ መንገድ ውስጥ ገብቼ ፖሊስ ካስቆመኝ በኋላ የኢሚግሬሽን ስታተስ ጠየቁኝ። የኢሚግሬሽን ስታተስ አልነግራቸውም ስለው ጠብቅ አይስ ይመጣል አሉኝ። ኦር እንደዚህ አይነት ነገሮች እና ትንሽ በዚህ ላይ ለመናገር ነው። በመጀመሪያ ደረጃ ፖሊስ ቢያስቆማችሁ ስለ ኢሚግሬሽን ስታተሳችሁ ቢጠይቃችሁ ምን ኢሚግሬሽን ስታተሳችሁ መናገር የለባችሁም። ጠበቃዬን ማማከር ፈልጋለሁ፣ ጠበቃዬ ጋር መደወል ፈልጋለሁ፣ ይሄንን ኢንፎርሜሽን ሼር ማድረግ አልችልም ማለት ትችላላችሁ። ያ ማለት የኢሚግሬሽን ችግር ካለባችሁ ምናልባት ህጋዊ ካልሆናችሁ ማለት ነው። ይሄ ለሁሉም ያስኬዳል። ባይ ዘ ወይ ፖሊስ አስቆሞ በትራፊክ የተነሳ አስቆሞ ስለ ኢሚግሬሽን ስታተስ መጠየቅ እንትን አይልም። ግን ያስቆማችሁ በሌላ ጉዳይ ነው። ስለዚህ የመመለስ ካልፈልጋችሁ የኢሚግሬሽን ችግር ካለ ወይ ደግሞ ባይኖርም እንዳልኩት ፖሊሲ መመለስ ኢሚግሬሽን በሚመለከት መልስ መመለስ አልፈልግም። አይስፔ መጣ ጠበቃዬ ላናገር፣ ጠበቃዬ ጋር መደወል ፈልጋለሁ ማለት መብት አላችሁ። እና ምንድነው ጀስት ጥንቃቄ ማድረግ ነው። ለምሳሌ ፖሊስ አንዳንዴ አያስቆመኝም ፖሊስ ልንል አንችልም። ምናልባት በሆነ ምክንያት ሊያስቆመን ይችላል በምንነዳበት ጊዜ። ግን በተቻለ መጠን ሜክ ሹር ዳት ዩ ሃቭ ዮር ድራይቨር ላይሰንስ። ስፒድ አታድርጉ። ጠጥቶ መንዳት ኢዝ ቬሪ ስፔሻሊ ያ ማለት ፔንዲንግ አሳይለም ላላቸው ፔንዲንግ ኬዝ ላለው ሰው ነው። ሲቲዝን ለሆነ ሰው ኢትስ ፋይን። ኢቨን ግሪን ካርድ ሆልደር ሆኖ ጠጥቶ መንዳት በሆነ ጊዜ ኢትስ ናት አድቫይዘብል። እና እንደዚህ አይነት ነገር ላይ በጣም ጥንቃቄ ማድረግ ያስፈልጋል። ድራንክ ድራይቪንግ ዲቴን ትደረጋላችሁ። ከዛ ያ ስፔሻሊ አሳይለም አሳይለም ፔንዲንግ የሆነ ግሪን ካርድ በትዳር በተለያየ መንገድ ፔንዲንግ ያለባችሁ ሰዎች በጣም ተጠንቀቁ። ሌላው ዶሜስቲክ አቢዩዝ፣ ቤት ውስጥ ከባልና ከሚስት ጋር መጣላት፣ ከባል ጋር መጣላት፣ ፖሊስ የሚያስመጣ ነገር ማድረግ። ፕሊዝ ቢ ኬርፉል። ስፔሻሊ ዶሜስቲክ አቢዩዝ እዚህ ሀገር በጣም ሲሪየስ ነው። ሚስት ባሉን መምታት፣ ሚስት ባሏን መምታት፣ እንደዚህ አይነት ነገሮች በጣም ሲሪየስ ናቸው። ቤሲክሊ ያ ከባድ ነገርን ያመጣል። ኬዛችሁን ያበላሽባችኋል። ስለዚህ ጥንቃቄ አድርጉ ለማለት ነው። ስላዳመጣችሁኝ አመሰግናለሁ። ደህና ዋሉ። አበባ ነኝ። ስልኬ 774282009 774282009። ለተጨማሪ መረጃ ኦፊስ መደወል ስላላችሁ። ስላዳመጣችሁኝ አመሰግናለሁ። ደህና ዋሉ። በጋብቻ ቪዛ ብዙ የሚጠይቁ ሰዎች አሉ። የሚከለከሉባቸው 5 ወሳኝ ምክንያቶች አሉ ተብሏል። በእርግጥ የሜሬጅ ቪዛ ባይ ኔቸር አፕሩቫል ሬቱ በጣም ትልቅ ነው፣ ግን ጊዜ ይፈጃል። ስህተቶች ከሰራ የምትቆይበትን ጊዜ በአመታት ልታራዝመው ትችላለህና እነዚህ ነገሮች መጠንቀቅ በጣም ያስፈልጋል ተብሏል። በአምስተኛ ደረጃ የተቀመጠው የሄልዝ ኤንድ ሴኩሪቲ ስታንዳርድስ ነው። እንግዲህ የጤና ማለት ነው። ተያያዥ በሽታዎች ይመረመራል። ስለዚህ እሱ ላይ ቀድሞ መጠንቀቅ ያስፈልጋል ማለት ነው። ስፔሻሊ ግን ብዙ ሰዎች ሲጉላሉ የሚታየው ከቲቢ ጋር ተያይዞ የሚወጡ ቴስቶች ነው። ካልቸር መሰራት አለበትና ቴስቱ ደግሞ ረጅም ጊዜ ይፈጃል፣ ወራትን ያጓትትባቸዋል። ስለዚህ ቀደም ብለው የሳምባ ነገር ላይ ችግር ተገጥሟቸው የሚያከሆነ ከህይወታቸው ላይ ቀድሞ ቴስቶቹን አድርገው ቢጠብቁ የተሻለ ሊሆንላቸው ይችላል፣ ጊዜያቸውን ከመቆጠብ አንጻር ማለት ነው። በአራተኛ ደረጃ የተቀመጠው የፋይናንሻል ዲፔንደንሲ ነው። እንግዲህ እዛ ሀገር ሆኖ ስፖንሰር አድርጎ የሚወስዳቸው ባለቤታቸው ማለት ነው፣ ወይም የምትወስዳቸው ባለቤት በቂ የፋይናንሻል ባክግራውንድ ሊኖራት ይገባል። ይሄ እንደየሀገሩ ይለያያል። አሜሪካን ሀገር ላይ አንዳንዴ አፕዴት ያልተደረገ ታክስ ሪተርን በባለፈው አመት በቂ ገቢ የነበራቸው ነገር ግን ስራ አቁመው ምናምን ሊሆን ይችላልና አፕዴት ያልተደረገ ታክስ ሪተርን ካላቸው እሱን አፕዴት ማስደረጉ፣ በገንዘቡ ደግሞ ብቁ ሆኖ ካልተገኘ ፕሮሰሱ ወደ ኋላ የሚጎተትበት ነገር አለና ብቁ የሆነ ፋይናንሻል ባክግራውንድ ያስፈልጋል። አውሮፓ ሀገሮች ላይ ደግሞ የቤት ኪራይ ውል ያስፈልጋል፣ የሊዝ ውል ማለት ነው። እና ደግሞ የስራ በቂ ስራ እንዳለው፣ ምክንያቱም አንድ ሰው ባለቤትን ወስደ እዛ አታስርብም መቼም ማለት። ስለዚህ በቂ መጠለያና ፕሮቫይድ ማድረግ የምትችል መሆኑን ማረጋገጥ አለብህ። እሱም ላይ ጥንቃቄ ይገባቸዋል ተብሏል። በሶስተኛ ደረጃ ትዳሩ እውነተኛ እንኳን ቢሆን እውነተኝነቱን ለሌሎች ሰዎች ማረጋገጥ አለብህ አይደለ? ስለዚህ እሱም ላይ ተጠንቀቁ ተብሏል። ያ ማለት ለምሳሌ ከባለቤት ጋር ኮሚኒኬሽን የምታረጉበትን ነገር አለመጣል። ለምሳሌ በቫይበር የምታወራ ከሆነ ስልክ ከጠፋ ጠፋ ነው፣ ሪስቶር አታረገውም ያወራኸውን ወሬ።
ስለዚህ የማይጠፉ አፕሊኬሽኖችን መጠቀም የተሻለ ነው። ከዛ በተጨማሪ ፎቶግራፎችን ማስቀመጥ፣ ገንዘብ የሚላላኩ ከሆነ የገንዘብ ደረሰኞችን ማስቀመጥ፣ እነዚህ ኢምፖርታንት ናቸው። ሰርግ ሲያደርጉ አንዳንድ ጊዜ በቃ ለፕሮሰስ ነው ብዙ አያስፈልግም በሚል አይነት ወጣቶች የተሰበሰቡበት ፎቶ ሊሆን ይችላል። አንዳንድ የሰርጉ ፎቶ ብለም ይዘህ የምትሄደውና በኢትዮጵያ ባህል ደግሞ ፎቶ ላይ የሃይማኖት አባቶች ወላጆች ይኖራሉ። ፎቶ መኖሩ ብቻ ሳይሆን የፎቶም ኮንቴንት ላይ ተጠንቀቁ ተብሏል። በሁለተኛ ደረጃ የተቀመጠው የበፊት ኢሚግሬሽን ሂስትሪ በጣም መጠንቀቅ ያስፈልጋል። ለምሳሌ ከዚህ በፊት ቪዛ ጠይቀው የሚያውቁ ከሆነና የሰጡት መረጃ አሁን ከሚሰጡት መረጃ ጋር የሚጣረስ ከሆነ፣ ሌላ ትዳር የነበራቸውና ፈተው ከነበረ ወይም በሐሰተኛ ጋብቻም ጠይቀው ከነበረ እሱም ችግር ነው ተብሏል። እሱንም ተጠንቀቁ። በአንደኛ ደረጃ ግን የተቀመጠው የፔፐር ወርክ ሚስቴክ ነው። ቀኖች ላይ፣ ስሞች ላይ፣ የሚሰጡ ኢንፎርሜሽኖች ላይ መረጃዎች ስለ ትዳሩ እንዴት እንደተዋወቁ ጀምሮ የሚገቡ መረጃዎች አሉና እነሱ ላይ ዶክመንቶችን ከነትርጉማቸው አለማስገባት፣ ፊርማውን ለሚረሳ ሰው አለ። በጣም ትንንሽ ከሚባሉ ነገሮች ጀምሮ ጥንቃቄ የሌለው ብዙ ጊዜ በባለሙያ ያልታገዙ ማመልከቻዎች ሲገቡ መጉላላት፣ አንዳንዴም ደግሞ መከልከልን ያመጣል ተብሏል። እነዚህን ተጠንቀቁ እንላለን እኛም ማለት ነው። የአሜሪካ መንግስት በ43 ሀገራት ላይ የጉዞ እገዳ ሊጥል እየተዘጋጀ ነው ሲል ኒውዮርክ ታይምስ የተባለው ጋዜጣ ዛሬ አስነብበዋል። ስማቸው እንዳይጠቀስ የፈለጉ የመንግስት ምንጮች ነገሩኝ ብሎ ጋዜጣው እንዳለው ክልከላው የሚጣልባቸው ሀገራት በ3 ደረጃ ይከፈላሉ። የመጀመሪያዎቹ በቀይ ዝርዝር ውስጥ የተቀመጡ 11 ሀገራት ናቸው ተብለዋል። ከነዚህ ውስጥ ሱዳን፣ ሶማሊያ፣ ሊቢያ፣ የመን፣ አፍጋኒስታንና ኢራን ይገኙበታል። የእነዚህ ሀገራት ዜጎች ወደ አሜሪካ እንዳይገቡ ሙሉ በሙሉ ክልከላ ይደረግባቸዋል ተብሏል። ቀጣዩ ብርቱካናማ ዝርዝር የሚባለው ነው። በዚህ ምድብ 10 ሀገራት ተካተዋል ተብሏል። ከነዚህ ሀገራት መካከል ኤርትራ፣ ደቡብ ሱዳን፣ ሩሲያና ሄይቲ ይገኙባቸዋል። የእነዚህ ሀገራት ዜጎች ደግሞ ወደ አሜሪካ እንዳይገቡ ከፊል ክልከላ ይደረግባቸዋል። ይህም ማለት ከአገራቱ የቱሪስትና የትምህርት ቪዛን ጨምሮ ሌሎች ቪዛዎችን ለማግኘት የሚያመለክቱ ሰዎች የበለጠ ጥብቅ አሰራር ሊተገበርባቸው ይችላል ማለት ነው። ቢጫ ዝርዝር የተባለው ደግሞ 3ኛው ምድብ ነው። በዚህ ምድብ 22 ሀገራት ይካተታሉ ተብሏል። ከነዚህ ውስጥ ከ15 በላይ የሚሆኑት የአፍሪካ ሀገራት ናቸው። ለምሳሌ አንጎላ፣ ካሜሩን፣ ዚምባብዌ እና 2 ኮንጎዎችን መጥቀስ ይቻላል። ከነዚህ ሀገራት ለአሜሪካ ቪዛ የሚያመለክቱ አመልካቾች ደግሞ ቪዛ የማያሰጡ የሚባሉ ጉድለቶች ከተገኙባቸው የ60 ቀናት ገደብ ውስጥ እነዚህን ጉድለቶች እንዲያጣሩ የሚያደርግ ነው። ይህን ካላደረጉ ግን ወደ ቀደመው ወደ 2ኛው ደረጃ ተመልሰው ሊገቡ ይችላሉ ማለት ነው። ፕሬዚዳንት ትራምፕ እየተገበሩ ባሉት ጥብቅ የኢሚግሬሽን ፖሊሲ መነሻ ተዘጋጅቷል የተባለው ይህ የሀገራት ዝርዝር ነጩ ቤተ መንግስት ቀርቦ ከመጽደቁ በፊት ግን ማሻሻያ ሊደረግበት እንደሚችል ምንጮቼ ነግረውኛል ይላል የኒውዮርክ ታይምስ ዘገባ። You may have heard that many USCIS officers were sworn in and deputized in order to carry out ICE functions. In other words, in order to carry out immigration enforcement or removal, right? And detention. And recently, USCIS has been posting on its public social media accounts about various individuals that they've detained at USCIS offices in conjunction with ICE. And so what I want to warn you all about is this. If you have an upcoming appointment at USCIS for whatever reason, whether it's for a fingerprint appointment, if you have an interview on an I-130, or even an adjustment of status, if you do not have a 100% clean record, in other words, you don't have any immigration violations or history, you don't have any type of bar, you don't have a removal order, you don't have any criminal history, then you will probably be okay, but you should still consult with an attorney. However, if you have anything on your record, any prior immigration history that might be complicated, any unlawful entries or re-entries specifically, possible removal orders, criminal history, I strongly suggest you consult with an attorney before attending that interview, because USCIS is detaining people at its offices and they're publicly posting about it. Additionally, we have heard through other practitioners that their clients are being detained at I-130 interviews if they have prior removal orders, or at other types of check-ins, such as fingerprints or ICE check-ins. So
just take this as a warning to consult with an attorney prior to attending any interviews specifically at USCIS. Maybe you want to pay to have an attorney present there just to ensure that you are not detained. Or if you are detained, an attorney can file some type of perhaps emergency stay of removal if you have a removal order, or otherwise properly advise you.